ልክ እንደ ብልህ ሰው ማሰብ ከአይኪው ሌቭላችሁ ጋር ጭራሽ የማይገናኝ ነገር ግን ከነዚህ ሶስት ህጎች ጋር ግንኙነት እንዳለው ታውቃላችሁን? ህግ ቁጥር 1 the empty mind። ሁሉም ብልህ ሰው ናቸው የሚባሉ ሰዎች የሚጀምሩት ክፍት በሆነ ጭንቅላት ነው። ለምሳሌ ሊዮናርዶ ዳቪንቺ ስለ ሁሉ ነገር ጥያቄ ይጠይቃል። እንዴት ነው ወፎች የሚበሩት? እንዴት ነው ጡንቻ የሚሰራው? ለምንድን ነው ሰማይ ሰማያዊ የሆነው? ብዙ ሰዎች ሁሉ ነገር እንደሚያውቁ ያስባሉ። ነገር ግን ጂኒየስ ወይ ደግሞ ብልህ ሰዎች ምንም ነገር እንደማያውቁ ነው የሚያስመስሉት። ሰው ጭንቅላታችሁን ባዶ አድርጉትና ዝም ብላችሁ ጥያቄዎችን ጠይቁ። ለምን፣ እንዴት፣ እንዲህ ቢሆንስ እያላችሁ ጠይቁ። እንዲህ ኪዩሪየስ መሆናችሁ ከተራ ሰው አስተሳሰብ ወደ ብልህ ሰው አስተሳሰብ ይቀይራችኋል። ህግ ቁጥር 2 the 7 AM obsession። ኢንስታይን አንድ ጊዜ እንዲህ ብሎ ነበር፣ እኔ ብልህ ሰው ስለሆንኩኝ አይደለም ነገር ግን ከሌሎች ሰዎች ይልቅ ለብዙ ሰዓት ከችግሮች ጋር ስለምቆይ ነው። ጂኒየስ ወይ ደግሞ ብልህ ሰዎች አይደክማቸውም፣ ይልቁኑ በጣም በሆነ ነገር ላይ ኦብሰስድ ይሆናሉ። ስለ አንድ ነገር በጣም ጠልቆ ከማሰባቸው የተነሳ ከምሽቱ 7 ሰዓት ላይ እንኳን ማሰባቸውን አያቆሙም። በተመሳሳይ መልኩ ደግሞ ሌሎች ሰዎች ትንሽ ሲደብራቸው ያቆማሉ። ብልህ ሰዎች ድብርትን ገፍተው ያልፋሉ። አንድ የሚያስደስታችሁን ነገር ምረጡና በዛ ላይ ዲፕ ግቡበት፣ ሰዎች አበደ እንዴ እስከሚሏችሁ ድረስ። ምክንያቱም ሁልጊዜ አስታውሱ፣ ኦብሰሽን ታለንትን ቢት ያደርጓል። ህግ ቁጥር 3 the idea collider። ተራ ሰዎች የሚያስቧቸውን ሐሳቦቻቸውን አፍነው ይቀመጣሉ። ጂኒየሶች ግን አንድ ላይ ያጋጯቸዋል። ስቲቭ ጆብስ አንድ ጊዜ እንዲህ ብሎ ነበር፣ ክሬቲቪቲ ማለት ጀስት ነገሮችን ማያያዝ ማለት ነው። ስቲቭ ኮሪዮግራፊን ከኮምፒውተር ጋር ቀላቅሎ ነው ማኪንቶሽን ኢንቨንት ያደረገው። ልክ እንደ ጂኒየስ ማሰብ ከፈለጋችሁ ነገሮችን ከተለያዩ ነገራቶች ጋር ኮምባይን አድርጉ። እንግዳ የሆኑ መጽሐፎችን አንብቡ፣ ከእንግዳ ሰዎች ጋር አውሩ፣ ሐሳቦችን ስረቁ። ማለትም ከአርት ሊሆን ይችላል፣ ከሳይንስ ሊሆን ይችላል፣ ከታሪክ ሊሆን ይችላል። ከዛ እነዛን ሐሳቦች አንድ ላይ በማጋጨት አንድ የሆነ አዲስ ነገር ስሩ። ልክ እንደ ብልህ ሰው ማሰብ ማጂክ አይደለም፣ ስኪል ቢሆን እንጂ። የመጀመሪያው the empty mind፣ ሁለተኛ obsess at 7 AM፣ ሶስተኛው collide your idea። እንዳትረሱ፣ አስታውሱት።